ኦልራይት ዛሬ የምናየው ዩኒቲን ቲዩቶሪያል ነው። ዩኒቲ እንግዲህ ለጌም ዴቨሎፒንግ የምንጠቀምበት አፕ ነው። እንግዲህ ይህንን አፕሊኬሽን ከማስታወቂያ በፊት እዚህ ጋር ዩኒቲ ሀብ የሚባል አለ which is the manager for Unity 6 ይሄ ደግሞ እንዴት ማኔጅ አድርገን እዚህ ጋር ፕሮጀክትስ የሚል አለ። ይህን ፕሮጀክት የምናስተካክልበት ሌላም ፕሮጀክት የምንሰራበት ለፕሮጀክታችንም የምንፈልገው ዩኒቲ ቨርዥን ሴሌክት የምናደርግበት ነው። እንግዲህ አንድ ዩኒቲ ቨርዥን ነው። አንዱ ራሱ በጣም ብዙ ሳይዝ ነው። እንግዲህ ከ30 ጂቢ በላይ ይመስለኛል። ሁሉንም ነገር ለአንድሮይድም ለላይነክስም ለዊንዶውም ለተለያዩ እንትኖች ለተለያዩ ለምንጠቀማቸው ከሆነ ያ ሁሉንም እንትናቸውን ኢንስቶል ማድረግ ይጠበቅብናል ማለት ነው። ከዛ እዚህ ጋር ኢንስታል እናደርግበት ነው ዩኒቲን እንደምታዩት። ስለዚህ ይህን ኢንስታል ስናደርግ እዚህ ጋር ማኔጅ ብለን ሞጁል በሚለው ውስጥ እንዴት እንትን ራሱ ይመራናል። አድ ሞጁል በማለት እንዴት ኢንስታል እንደምናደርግ ይቀሩታል። ለምሳሌ እዚህ ጋር አንድሮይድ፣ ቲቪኦስ፣ አይኦስ፣ ላይነክስ፣ ማክስ፣ ዌብ፣ ዊንዶውስ ለእነኚህ ሁላ መስራት ይቻላል ማለት ነው። ለምሳሌ አንድሮይድን ለዊንዶው እየሰራው ወደ አንድሮይድም ማዞር ይችላለሁ ማለት ነው። ፕሮጀክትን ጨርሼ እዛው እንትን ማድረግ ይችላለሁ። ለርኒንግ ኢንስትሩመንቶችም አሉት የራሱ። ይህን ተከትለን ብዙ መሄድ እንችላለን ማለት ነው። ሪሶርስስ አለ። እንደገና ደግሞ ያው በየጊዜው የሚለቀቁ ነገሮችን እዚህ ላይ ማየት እንችላለን። ላይሰንስም ያው እንግዲህ እሱም የራሳን ቻለ ነው። አሁን እንግዲህ ስለዚህ ዩኒቲ ሀብን እኛል ካየን ወደ ዩኒቲ ኤዲተራችን እንሄድ። ዩኒቲ ኤዲተራችን ኢንተርፌሱ ዲፎልት እንዲመስላል። እዚህ ጋር የምናየው ሁለት ዊንዶዎች አሉኝ። ይሄኛው ሲን ዊንዶ ሲባል ለኤዲቲንግ የምንጠቀምበት ነው። ጌማችን ራን ስናደርግ ደግሞ በዚህኛው በጌም ኮንሶል በዚህኛው በጌም ዊንዶ ነው የምናየው ማለት ነው። ስለዚህ ይሄ ሚዲያ ፕሌየር ዚስ ቪዲዮ ፕሌየር እንደማለት ነው። ስለዚህ ይሄ የጌማችን ፕሌየር ያው ከኪቦርዳችን ጋርም ኢንተራክሽን ከማዘንጋችን ኢንተራክሽን ማድረግ የሚችል ፕሌየር ነው። ስለዚህ ይሄኛ ጀስት ላይክ ጌም ነው ማለት ነው ኦልሬዲ። ከዛም በኋላ እንግዲህ በዚህ በኩል በግራ በኩል ሃይራርኪ የሚባል አለ። ሃይራርኪ እንግዲህ ዋና ፓርታችን ነው። ሃይራርኪ ከኢንስፔክተር ጋር የተያዘ ነው። ብዙ ጊዜ ለምሳሌ አሁን ሜን ካሜራን ብነካው የሜን ካሜራ ኢንስፔክተር ነው የሚመጣልኝ እዚህ ጋር ማለት ነው። ፕሮፐርቲዎችን እንደማለት ነው በሌላ ቋንቋ። እሺ ፕሌየር አለ፣ ፕሌን አለኝ። ፕሌንን ስነካ እዚህ ጋርም ኢንስፔክተር በኩል ይመጣልኛል። እንግዲህ ባጭሩ ፕሌን እና ፕሌየር ካልኩ አይቀር እንግዲህ ፕሮጀክት ከዛ እዚህ ጋር ደግሞ የፕሮጀክት እንትን አለ ሌያውት አለኝ። ኮንሶል ደግሞ አለ እዚህ ጋር ሎግ ፋይሎች የምናይበት ነው። አብዛኛው ኢራርም እዚህ ጋር ነው ብዙ ጊዜ የሚሰጠን። ስለዚህ የሎግ ፋይል ነው። ይሄ ደግሞ ፎልደራችን ፋይል ነው። አሴት ፎልደር ነው ብዙ ጊዜ አሴት ነው የሚለው ማለት ነው። ከዚህ እዚህ ጋር ደግሞ ኢንስፔክተር ሪሌሽኑ ከምን ጋር ነው ያለው? ከሃይራርኪ ጋር ነው። ስለዚህ አሁን እዚህ ጋር ፕሌን እና ፕሌየር ብዬ እንትን ብያለሁ። ወደ ሲኔ ልመለስና ፕሌን የሚለው እንግዲህ እዚህ ጋር የምታዩት ይሄኛው ፕሌን ነው። 3D ነው። እንዴት ነው ያገኘሁት? እዚህ ጋር መጣው 3D ኦብጀክት ፕሌን ብዬ ፕሌን አስገባው። ካስገባ በኋላ ፕሌንን እንግዲህ እዚህ ጋር ስኬሎችን ቀይሬያቸዋለሁ። ስኬል ማለት እዚህ ጋር የምታዩት ፖዚሽን፣ ሮቴሽን፣ ስኬል በማን ስር ናቸው? በትራንስፎርም ስር ናቸው። ሜቢ ይሄንን ላታገኙ ትችላላችሁ። የዛኔ ምን ታደርጋላችሁ? ሪሴት ትችሉትና ከዛም በኋላ ቫሊዩን ትሞላላችሁ። አንዳንዴ ሙሉን ወደ ስንት ሮ እና ኮለም ነው ያለው? 1 2 3 ሮ 3 ኮለም ነው ያለው። ስለዚህ ሁሉንም መሙላት የምትችሉ ከሆነ ስለዚህ ሪሴት ብለን የምንፈልገው ፓርት ላይ መሙላት ነው። ፖዚሽን አንደር ትራንስፎርም፣ ሮቴሽን አንደር ትራንስፎርም፣ ስኬል አንደር ትራንስፎርም የሚለው ወሳኝ ነጥብ ነው ማለት ነው። ከዚህ በታች ያሉት እንግዲህ እንደጊዜው አሁን ዛሬ ይሄኛው በአብዛኛው ቼክ እናደርገው።
ፕሌየራችን ደግሞ ካፕሱል ነው ያደረጉት። ካፕሱሉን ደግሞ ሲናገኘት 3D ኦብጀክት ካፕሱል ያስገባው ነቅሱንም እንደዛ ነው። ፕሌየራችንም ስኬሉ እንደዛ ጠብቆ ሆነ ትንሽ በዋይ ዳይሬክሽን ወደ ላይ ከፍ ማለት አለበት። ከፕሌኑ ጋር እኩል ስለሚያወጣ ማለት ነው። አንዱን ከአንዱን ጋር አሁን አይለይም ኦልሬዲ። እንግዲህ ኦብጀክት ኦሪየንትድ ዲፈረንስ ኮንሰፕት ነው። ለምሳሌ ይሄኛው በሲናችን ላይ የራሱን ቦታ ሲይዝ ግራውንዱም የራሱን ቦታ ይይዛል። ግሎባል እና ሎካል እንትኖች ተብሎ ለማንኛውም ሁለቱን አሁን ፕሌየሩም እንደውም ተመሳሳይ ቦታ ሊያስቀምጠን ስለሚችል በትራንስፎርም አማካኝነት ፖዚሽናችንን ማስተካከል አለብን ማለት ነው። ከዛ በማስቀጠል እንግዲህ ዩኒቲ ሌትስ ሴይ ለዚህኛው ለፕሌያችን እስቲ ከለር እንስጠው። ማቴሪያልስ ጋር ገባለሁ። ከዛ ራይት ክሊክ ከዛ ማቴሪያል እንደ ከለር ወስዳለሁ። ለምሳሌ ሬድ ነው ልበለው። ሬድ ከለር ነው የፈለኩት። ሬድ ከለር መስጠት ፈልጌ ነው እንግዲህ አሁን ሬድ ተሰጥቷል። ከዛ ይሄንን ሬድ ለማን ነው መስጠት የፈለኩት? ለካፕሱላችን ፕሌየራችን ነው። ስለዚህ አይዘር እዚህ ጋር ኦር እዚህ ጋር ነው የምሰጠው ማለት ነው። ኦኬ ከዛ እንግዲህ ስክሪፕቲንግ ነው ደግሞ ወሳኝ ነጥብ። ሻርፕ ስክሪፕት ነው ለዩኒቲ የምንጠቀመው። ሌላ ጌም ዴቨሎፒንግ ቱል ለምሳሌ አንሪል ኢንጂን አለ። ትንሽ አንሪል ደግሞ በጣም ሲ ፕላስ ፕላስ ነው የሚጠቀመው። ይሄኛው ግን ሲ ሻርፕ ነው። በጣም ሮበስት ነው። ይሄኛው ፍሌክሲብል ነው። እንግዲህ ከዊንዶ ጋር በተገናኘ ደግሞ ይሄኛው በጣም የተሻለ ምርት ነው ማለት ነው። እዚህ ጋር ሲ ሻርፕ ስክሪፕት ኦልሬዲ እንትን ጌም ካሜራ ኮንትሮል የሚል ሲ ሻርፕ እንትን ብያለሁ እዚህ ጋር አስቀምጫለሁ። ከዛ በፊት ግን እንዴት ነው ይሄ እንትን ያልኩት? ክሬት ሞኖ ቢሄቪየር ስክሪፕት ከዛ ስሙን ካሜራ ኮንትሮል ብለን እዛ እንሰጠዋለን ማለት ነው። ከዛ ይህንን ልክፈታ። ለምሳሌ ይህን ስከፍተው በቪዥዋል ስቱዲዮ ይከፍትልኛል፣ እንዲህ ያመጣልኛል ማለት ነው። ለምሳሌ አሁን ዛሬ እንግዲህ ካሜራዎችን ለምሳሌ ልገለጣና የዚህን ረን ባረገው እስቲ እይታውን ቼክ እናድርገው። ካሜራውን እይታ ቼክ እናድርገው ጌሙ ላይ ካሜራ እይታችን ይሄን ይመስላል። አሁን እንዴት ማረፍ ፈለኩኝ? ካሜራችንን ትንሽ ወደፊት ቀረብ አድርገን በስክሪፕት ማለት ነው። ካሜራችን ትንሽ ወደፊት ቀርቦ በ45 ዲግሪ ትንሽ ዞር እንዲል ማየት ፈለኩኝ። ጀስት ይሄን ብቻ እንስራ ስለዛሬ። ኦልራይት እሺ ስላይለስ ፊልድ ትራንስፎርም ታርጌት ፖዚሽን የምለው ፎሎ ታርጌት የሚባል አንድ ሲሪያላይዝ ፊልድ ከዛ ምንድን ነው ያደረኩት? አሁን እዚህ ጋር ትራንስፎርም እዚህ ጋር እንዳየነ በዩኒቲ አማካኝነት እንላቸዋለን እነኚህ። ስለዚህ ይሄ ክላስ እዚህ ጋር ልክ ኮል ሳረገው ዲክሌር ሳረገው ሲሪያላይዝ ፊልድ ማለት ኩዊክ ለሆነ ነገር ለምሳሌ ላይክ ፕራይቬት ፐብሊክ እንደምንለው ማለት ነው። ሲሪያላይዝ ፊልድ ደግሞ እዚህ ጋር እንደምንለው
ፕራይቬት ፊልድ ሆኖ በኢንስፔክተራችን በኩል እንዲታይና ደግሞ ፈጣኝ ነው። ከፕራይቬት ይልቅ ይህን የምንጠቀም ከሆነ ማለት ነው። ኩዊክ የሆነ ምላሽ ይሰጠናል ማለት ነው። ስለዚህ አሁን ሲሪየስ ፊልድ ትራንስፎርም ክላስ ስጠራ እዚጋ ዲክሌር ሳደርግ ኦብጀክትን በራሴ አሁን ፎሎ ታርጌት ሚል ኦብጀክት አደረግኩኝ፣ ዲክሌር አደረግኩኝ። ይህንን ነው የፈለግኩት። ይህን ስክሪፕት በኋላ ላይ ለዚህኛው ለሜን ካሜራችን አታች አደርገዋለሁ። ልክ አታች አደረገው ስክሪፕቱ ከዚህ ጋር የተያያዘ ማንኛውም ነገር እንሰጠዋለን ማለት ነው፣ ጋይድ እንሰጠዋለን። ለምሳሌ አሁን ትራንስፎርም ዶት ፖዚሽን ኢኳል ቱ ፎሎ ታርጌት ዶት ፖዚሽን አደረኩት። ይህን ነገር አሁን አብረን ቼክ እናደርገው። ትራንስፎርም ዶት ፖዚሽን ማለት ነው። ትራንስፎርም ዶት ፖዚሽን ማለት የጌም ኦብጀክታችን ይህ ስክሪፕት አታች የተደረገበት ጌም ኦብጀክታችን ፖዚሽናችን ቦታው የት ይሆን ያልን ያለ ነው። ለምሳሌ ማኑዋሊ እንዲህ ነበር ስናደርግ የነበረው ቅድም። እዚህ ጋር መጥቼ ቁጥር በማስገባት 7 1 እያደረኩ ሳስገባ ነበር ማኑዋሊ። እንዲህ ሳስገባ ነበር። እዚህ ጋር ግን አሁን በስክሪፕት ምን አደረኩት? ትራንስፎርም ዶት ፖዚሽን የጌም ኦብጀክት ይሄ የተሰጠበት አታች የተደረገለት የሲአርፕ ጌም ኮንትሮለር ሲኤስኤስ አታች የተደረገለት ኦብጀክቱ ፖዚሽን ምን ይሆናል? ቦታው የፎሎ ታርጌት ይሄኛው ማለት ነው። የራሱ የቻለ ጌም ኦብጀክት ነው። የዛ ፖዚሽን ሲቀነስ በዚህ ማለት ነው፣ በዚህ ቁጥር ልክ ማለት ነው፣ በዚህ ቬክተር ልክ ፖዚሽን ምን አላቸው? ይሄም ቬክተር ነው፣ ይሄም ቬክተር 3 ነው፣ ይሄም ቬክተር 3 ነው፣ ይሄም ቬክተር 3 ነው። የነኚህ ሶስቱ ቬክተር ይሄና ተቀናንስ ለዚህ ቬክተር እንሰጠው ቬክተር ማለት ነው። ለምሳሌ ፎሎ ታርጌት ዶት ፖዚሽናችን ሌትስ ሴይ አንድ ነው እንበል። እዚህ ጋር ደግሞ የተሰጠን ስንት ነው? 0 0 5 ነው። ስለዚህ ምን ይሆናል? ስለዚህ 1 እስከ 0 1 0 1 ማይነስ 4 ይሆናል ማለት ነው። 1 1 ማይነስ 4 ይሆናል። ስለዚህ ትራንስፎርም ዶት ፖዚሽናችን ማይነስ 4 ይሆናል ማለት ነው። እንዲህ ይህን ካልኩሌሽን መጠቀም ቦታ ሰጠነው ማለት ነው። ስለዚህ ካሜራው በዛ ቦታ ይቀመጣል። ሁሌም ይሄ እንደ ስክሪፕት ሁለት እንትኖችን ይዞልን ልክ ስንከፍት ሁለት ፈንክሽኖች አሉት፣ ስታርት እና አፕዴት። ስታርት ዋይ ራን ስናደርግ ለመጀመሪያ ጊዜ የሚገኝ አንዴ ብቻ ኮድ ይደረጋል። ፈርስት ኤክሲኪዩሽን ላይ ብቻ ነው ኮድ የሚደረገው ሲያንስ። ይሄኛው ግን ፍሬም ማለት እንግዲህ አንድ አልበም ላይ አንድ ፎቶ ማለት ነው። ያ ፎቶ ማለት ፍሬም ማለት ቋንቋ እንደዛ ሲሆን አፕዴት ማለት እዚህ የተፈለገው አፕዴት ፈንክሽን በየጊዜው ራሱ ሪኮርድ ያደርጋል። ሪከርሲቭ ፈንክሽን ማለት ነው። ያ በተደጋጋሚ ይሄ አፕዴት ሲጠራ ኦልሬዲ እንደ እንትናችን ነው ትንሽ ሰፋ ይላል። ይሄ ነጥብ እንደ ፕሮሰሰራችን ጨምሮ ለምሳሌ 60 ፍሬም ፐር ሰከንድ የሚጠቀሙ አሉ፣ 25 29 ነጥብ ምናምን። ስለዚህ አሁን እጅግ በጣም ወጥኝ ባሉ 60 ፍሬም ፐር ሰከንድ ነው ለጌም በተለይ እና ለዛኛው 60 ፍሬም ፐር ሰከንድ ጊዜ ፍሪኩዌንሲያቸውን እንትን ሲል ይሄ አፕዴት በዛ ልክ ኮድ ይደረጋል ማለት ነው። ስለዚህ ይሄ በተጠራው ቁጥር እዚህ ውስጥ ያለው ፈንክሽንም በተደጋጋሚ ይሰራል። ስለዚህ ይሄ ነገር ቦታውን አይለቅም ማለት ነው። አንዴ ኮድ አድርጎ ምንቱ ሳይሆን ከአፕዴት ጋር አብሮ ኮንቲኒስ የሚቀጥል ነው ማለት ነው። ስለዚህ ይህንን ስክሪፕት ሴቭ አድርገ ነው ከዛ እዚህ ጋር እንምጣና
ይህን ስክሪፕት ይዤ ለማን እሰጣለሁ? ለካሜራችን እሰጠዋለሁ። ለካሜራችን ከሰጠው በኋላ እስቲ ወደ ካሜራችን እንመለስና ካሜራ ኮንትሮለር አየሁ። ኦኬ ሴቭ አላደረኩትም መሰለኝ። ራይት ሴቭ ኦል ቤዚክ ሂንት ናቸው። ስክሪፕት እንዴት እንደምንሰጥ መጀመሪያ እንትን ስለሆነ ቪዲዮ ስለሆነ ምን ማለት ይቻላል በደንብ አልተዘጋጀሁበትም። እዚህ ጋር እንግዲህ ፎሎ ታርጌት ኦብጀክት እየጠበቀን ጌም ኦብጀክት ይባላሉ። እነኚህ እንዳለ እዚህ ጋር የምናያቸው ጌም ኦብጀክት ይባላሉ። እነኚህ ጌም ኦብጀክት በስክሪፕት እንትን አደረግን ዲክሌር አደረግን። እዚህ ጋር መተን ወደ ሃይራርኪያችንን ማስገባን እንትን ጌም ኦብጀክቱን በዲፎልት አንድ ጌም ኦብጀክት ግዴታ ምን ይኖረዋል? እዚህ ጋር ሶስቱን ግዴታ ፕሮፐርቲ ይኖረዋል። ፖዚሽን፣ ሮቴሽን፣ ስኬል አንደር ትራንስፎርም ማለት ነው። ስለዚህ ሜን ካሜራችን ጋር ሊሄድና ለኬን ስክሪፕት ሲሰጠው ይሄ ስክሪፕት ፎሎ ታርጌት የሚባል ክላሱ ምን የሆነ ትራንስፎርም የሆነ ፎሎ ታርጌት በትራንስፎርም አማካኝነት ላለ ፖዚሽን ነበር። ከዛ ይሄ ፎሎ ታርጌት አሁን እንትን ይጠብቃል ጌም ኦብጀክቱን። ለምን ኦልሬዲ ትራንስፎርም እንጂ ያስቀመጡ ጌም ኦብጀክቱን አይደለም። ጌም ኦብጀክቱን ለማድረግ ፕሌየሩን እዚህ ጋር ስናስገባው ከዚህ በኋላ የተሟላ ይሆናል ማለት ነው። ስለዚህ ይህንን ፕሌየር ይዤ እዚህ ፎሎ ታርጌት ላይ ያስቀምጥ ኦልሬዲ ፉል የሆነ ኮንሰፕት ይኖራል ማለት ነው። ማለት ነው በሌላ ቋንቋ የዚህ ፕሌየር እዚህ ጋር ያስቀምጥኩት ጌም ኦብጀክት ፕሌየር ትራንስፎርም ፎሎ ታርጌት ወይም ያው እንግዲህ ፎሎ ታርጌትን ተውትና ትራንስፎርም ስንል ሶስቱንም የያዘ ማለት ነው። ፖዚሽን፣ ሮቴሽን፣ ስኬል የያዘ ጌም ኦብጀክት ማለት ነው። ስለዚህ አንድ ጌም ኦብጀክት ግዴታ ሊኖር ይገባ ነበር፣ ሶስት ነው። ስለዚህ ፕሌየርን ኦልሬዲ እዚህ ጋር ኮድ እንደማድረግ ነው በኮድ አማካኝነት። ከዚህም በኋላ ሊንክ መፍጠር ነው ማለት ነው። ሪሌሽን ከዚህ በኋላ ይሄ ሪሌሽን እንግዲህ እስቲ ቼክ እናድርገው። አሁን አውትፑታችን ይሆናል ማለት ነው። ስለዚህ ይሄ ጌም ኦብጀክት እንግዲህ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ አድርጉልኝ። ይመቻችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።